በምዕራፍ 10 የኦሪት ዘፍጥረት ንባባችን ደግሞ የምናገኘው የሶስቱን የኖህን ልጆች ዘሮች ነው ማለት ነው። ከዛ በኋላ የኖህ ልጆች ሴም፣ ካምና ያፌት የወለዷቸውን ልጆች ከዛ በኋላ ያቀኗቸውን ከተሞች በዝርዝር የሚያስቀምጥልን የመጽሐፍ ቅዱስ ክፍል ነው። እንግዲህ በዚህ ክፍል ውስጥ የከነዓን ልጆች የሚሆኑ ኬጢያውያን፣ ሲዶናውያን እንዲሁም ደግሞ እስራኤላውያን በመንገድ ላይ ሲያስቸግሩ የነበሩ አሞራውያን እናገኛለን። ከዛ በኋላ ደግሞ የካም ልጆች እነ ኩሽ ኢትዮጵያን አቅንተዋል። ወደ ኢትዮጵያ መጀመሪያ እግራቸው ረግጧል ተብሎ የሚታሰቡ ከዛ በኋላም በእርግጥ ወደ ኢትዮጵያ የሴምም ልጆች መጥተዋል። ያንን በታሪክ እነ ሳባ የምንላቸው የሴም ዘሮች ወደዚህ መጥተዋል። አክሱምን ያቀኑት እነሱ እንደሆነ የታሪክ መዛግብት ያወራሉ። ብቻ በጣም አብዛኛው በመጽሐፍ ቅዱስ ከዚህ በኋላ የሚነሱት ከተሞችም ሁሉን የሚያቀኑት በአጭሩ የኖህ ልጆች መሆናቸውን በዚህ ምዕራፍ ውስጥ እንረዳለን። እንግዲህ ከዛ በኋላ ይሄንን ይዘው ደግሞ በትክክል የሰው ልጆች ዘር በሙሉ የኖህ ልጅ ከሆነ ቢያንስ ዲኤንኤው ይመሳሰላል አይመሳሰልም የሚል ጥናት ተካሂዶ እንደነበር ማየት ትችላላችሁ። ወደ ኢንተርኔት ገብታችሁ ጥናቶችን በጤና ሳይንስ ጥናት ውስጥ ግን አንዱን ከዚህ በታች ያስቀምጥላችኋለሁ። በዚህ መሰረት 99.9% የሰው ልጆች የአብዛኛው ዲኤንኤ እንደሚመሳሰል የሰው ልጅ ዲኤንኤ በሙሉ እንደሚመሳሰል በዚህ ምድር ላይ ያለው 0.01% ብቻ ደግሞ እንደሚለያይ ደግሞ አስቀምጧል። ይሄ ደግሞ የሚያመለክተው የሰው ልጅ ዘር በሙሉ ከአንድ ወገን እንደመጣ ነው ማለት ነው። ይሄንን የተለያየ ጥናት እናንተ ማካሄድ ትችላላችሁ።